ሴት ማግኘት የማይችሉት ገንዘብ፣ መልክ አሊያም ደግሞ ጥሩ ሰውነት ስለሌላቸው ይመስላቸዋል። ነገር ግን የእውነት ሴቶች የሚፈልጉት እነዚህን ነገሮች ነው ወይንስ አብዛኞቻችን ያልተረዳነው ነገር አለ? ምክንያቱም አሁን የጠቀስኳቸው ነገሮች ኖሯቸው እንኳን ሴቶችን ማግኘትና ማቆየት የሚቸገሩ ወንዶች አሉ። አንዳንዶች ደግሞ በሚያስገርም ሁኔታ ምንም ሳይኖራቸው ብዙ ሴቶችን ሲስቡ ይታያሉ። እናም በዛሬው ዝግጅታችን ሴቶችን መቆጣጠር የምትችልባቸውን መንገዶች አጠር አድርገን የምንመለከት ይሆናል። ቁጥር 1 ብዙ አታውራ። ብዙ ማውራትና ተራ ወሬ ላይ መሳተፍ የደካማነት ምልክት እንደሆነ እወቅ። ቁም ነገሮች ላይ ተሳተፍ፣ ቁም ነገርን አውራ። ምክንያቱም አስተዋይና ዋጋ ያለው ወንድ መስለህ ትታያለህ። ወንድ የሆነን ሰው የምትመለከት ከሆነ ያ ወንድ ወሬኛ አይደለም፣ ብዙ ሲያወራም አትመለከተውም። አንተም ታዲያ ቁም ነገሮች ላይ ብቻ ተሳተፍ፣ ወሬንም አስወግድ። ቁጥር 2 ደካማ አትሁን። ደካማ ወንድ ለኃላፊነት አይበቃም። ምክንያቱም ደካማ ወንድ ሸክም ስለሆነ። ደካማዎች ሁልጊዜ በጠንካሮች ላይ ሸክም ናቸው። ደካማ ወንድ ፍቅረኛውንም ሆነ ራሱን መጠበቅ አይችልም። አንተም ታዲያ ደካማነትን መጸየፍ ይኖርብሃል። ራስን አጠንክር፣ ሰውነትህን፣ አእምሮህንም ጀምር። ያኔ ለኃላፊነት ብቁ ትሆናለህ። ደካማ ወንድ በስሜቱና በሚፈልገው ነገር ይነዳል። ነገር ግን ማወቅ ያለብህ አእምሮህ ይመራል፣ ሰውነትህ ይከተላል እንጂ ሰውነትህ መርቶህ አእምሮህ የሚከተል ከሆነ አንተ የራስህ ባሪያ ትሆናለህ ማለት ነው። በመሆኑም ዲሲፕሊንን ተለማመድ። ያኔ ጠንካራ ትሆናለህ። ሁሌም ፈተና ሊመጣ ይችላል ብለህ ተዘጋጅ። እንዲሁም በአጥርህ ሳይሆን በጀግንነትህ ብቻ ተማመን። ቁጥር 3 ስንፍናህን አስወግድ። ይህ ሰው አንተ ነህ። ማታ ላይ አላርም ትሞላለህ ጠዋት ለመነሳት። ነገር ግን ጠዋት አላርሙ ሲጮህ አላርሙን ታጠፋውና ለ5 ደቂቃ ልተኛ ብለህ አእምሮህን ትነግረዋለህ፣ ታሳምነዋለህ። ሳታስበው 3 ሰዓት ላይ አሊያም ደግሞ 4 ሰዓት ላይ ከእንቅልፍ ትነቃለህ። ልክ ከእንቅልፍህ እንደተነሳህ ቅድሜ የምታደርገው ነገር ቢኖር ስልክህን ነው የምታነሳው። ከዛም ቲክቶክ አሊያም ደግሞ ሶሻል ሚዲያ መጠቀም ትጀምራለህ። የተወሰነ ደቂቃ ሶሻል ሚዲያ ከተጠቀምክ በኋላ ካልጋህ ላይ ትወርድና አልጋህን ሳታነጥፍ ከክፍል ትወጣለህ። እንደወጣህም ጥርስህን እየቦረሽክ ሊሆን ይችላል፣ ምግብ እየበላህ ሊሆን ይችላል፣ ስልክህን እየነካካህ ትውላለህ። ከስልክህ ላይ በፍጹም መላቀቅ አልቻልክም። ልክ የሆነ ሰዓት ላይ ስልክህ ቻርጅ ሲዘጋ ስልክህን ትሰካውና ከስልክህ ነፃ ትሆናለህ። የሚያሳዝነው ነገር ነገ ላይም ይህንን ነገር ነው እየደጋገምክ የምትውለው። ይህን ታሪክህን መለወጥ ከፈለክ ከዚህ በመቀጠል የማነሳቸውን ሐሳቦች ልብ ብለህ አዳምጠኝ። ቁጥር 4 ኃላፊነትን ውሰድ። እዚህ ምድር ላይ ወንድ ለመሆን ለሁሉም ነገር ኃላፊነትን መውሰድ ይኖርብሃል። አንተ ወንድ ነህ። ተነስና ወንድ ሁን። ከባባድ ምርጫዎችን አድርግ። መስዋዕት ማድረግ ያሉብህን ነገሮች አድርግ። በዚህ ሰዓት የቤተሰቦችህ ኃላፊነት በአንተ እጅ ላይ ነው። የወንድ ልጅ ትልቁ መገለጫው ኃላፊነቱን መወጣቱ ነው። ፍቅረኛ፣ ቤተሰቦችህ፣ ጓደኞችህ ሁሉም አንተን እየጠበቁ እንደሆነ አስብ። የሁሉም ነገር ኃላፊነት እጅህ ላይ ነው። ማንንም ሰው ቢሆን አትውቀስ። እስቲ በመስታወት ራስህን ተመልከት። ሕይወትህ ላይ ችግር እየፈጠረ ያለው ሰው ማን ነው? አንተ ራስህ ነህ። ማታ አምሽቶ መግባት፣ በተለያዩ ሱሶች መዘፈቅ የወንድነት ትርጉም ነው ብለህ ታስባለህ? በፍጹም የወንድነት ትርጉም አይደለም። እነዚህ ነገሮች ናቸው ወንድነትህን የሚገድሉት፣ ኃላፊነትህን እንዳትወጣ የሚያደርጉ። ስለዚህ የራስህን ጥፋት ማንም ላይ አታላክ። ተነሳና ማድረግ ያለብህን ነገር አሁኑኑ አድርግ። ምክንያቱም አንተ ወንድ ነህ። ቁጥር 5 ስፖርት ስራ። ጂም ትሄድና ስፖርት ትሰራለህ፣ ነገር ግን ለውጥ የለም። አሁንም በቀጣይ ቀን ትሄድና በተለያየ አቅጣጫ ስፖርት ትሰራለህ፣ ነገር ግን አሁንም ሰውነትህ ላይ ቅንጣት ያህል ለውጥ የለም። ነገር ግን አሁንም ከዛ ነገር ውስጥ አልወጣህም። እዛ ነገር ላይ ተጣብቀህ ነው ያለኸው። እመነኝ፣ ይሄ ነገር ነው ወንድ የሚያደርግህ። ማድረግ መስራት ያለብህን ነገር ለውጥ ባይኖረውም ተነስተህ የምታደርግ ከሆነ ከዛ ነገር ውስጥ ለውጥም ኖረም አልኖረም የማትወጣ ከሆነ ይሄ ነገር ነው የወንድነት ኃይልህን የሚጨምረው። ነገር ግን እንደ አንዳንድ ወንዶች ጀምረው እንደሚያቆሙ ወንዶች እነሱን ወንዶች ከሆንክ እንደ ደካማ ልትቆጠር ትችላለህ። ምክንያቱም የጀመርከውን ነገር አልጨረስከውም። እመነኝ፣ ስፖርት የማይሰራ ስኬታማ ሰው በፍጹም የለም። ስፖርት መስራት ለጤናህ አሪፍ ነው፣ ለአመለካከትህ አሪፍ ነው።
በራስ መተማመንህን ለመገንባትም አሪፍ ነው። በራስ መተማመንህን ይጨምርልሃል። የበታችነት ስሜትህን አጥፍቶ ወንድ ያደርጋል። ቁጥር 6 ተመራጭ ወንድ ሁን። ሴቶች በተፈጥሯቸው የተሻለውን ያስኩት የተሻለውን መረጥኩት ብለው ከሌሎች ጋር የመፎካከር አባዜ አለባቸው። እናም ባንተ ሌሎችን ለማስቀናት ይሞክራሉ። እንዲህ የሚያደርጉት የኔ ፍቅረኛ ካንቺ ይሻላል ብላ ለመጎረር ብቻ ነው። እመነኝ፣ ሁሉም ሴቶች እንደዚህ ማድረግ ፍላጎታቸው ነው። ስለዚህ አንተ እንድታፈቅረ ሳይሆን መጋጋጥ ያለብህ ተመራጭ አይነት ወንድ ለመሆን ብቻ ነው። መፍጋት የሚኖርብህ ገንዘብ ሜክ ለማድረግ ሰውነትህን ለመገንባትና የተከበረ ወንድ ለመሆን ብቻ ነው። በመሆኑም ወንዳ ወንድና ጀግና ወንድ ሁን። የተሻልክ ስትሆን ትመርጣለች እንጂ እየሄድክ ፍቅርን አትለምን። እንድታፈቅርህ አትጎዝጎዝ። እሷ ስሜታዊ በሆነች ቁጥር አብረህ ስሜታዊ መሆን የለብህ። ሴቶች ሲበዛ ስሜታዊ ፍጡሮች ናቸው። አሁን ላይ ወድሃለሁ ብላ በኋላ ጠላሃለሁ ልትልህ ትችላለች። ስሜታዊ ሆና ስትጋጭህ አንተ ግን እንደ አለት ሆነህ ቀጥ ብለህ ቁም። ቁጥር 7 በፍጹም እጅ እንዳትሰጥ። በሕይወትህ ስኬታማ ለመሆን ከፈለክ በፍጹም እጅ መስጠት እንደሌለብህ አስበህ ኑር። እሞታለሁ አሊያም አሸንፋለሁ የሚል ሁኔታ ውስጥ ራስህን ክተት። ይሄም በከፍተኛ መነቃቃት ወደፊት እንድትጓዝ ይረዳሃል። ያሰብከው ዓላማህንም እንድታሳካ ያግዝሃል። አሸንፋለሁ፣ ድል አሊያም ሞት የሚል ሁኔታ ውስጥ ራስህን ክተት። በኋላ አደርገዋለሁ፣ ነገ ጀምረዋለሁ፣ በኋላ ጨርሰዋለሁ እንደዚህ የምትል ከሆነ መቼም አትጀምርም። አሁኑኑ ጀምር፣ ተግብረው። ሕይወትህ ላይ ምንም ነገር ሳይፈጠር ጊዜህን አታቃጥል። ማድረግ መስራት ያለብህን ነገር አሁኑኑ አድርገው። የሆነ ነገር መሆን ትፈልጋለህ፣ የሆነ ነገር ማሳካት ትፈልጋለህ፣ አሁኑኑ ተግብረው። ማሰብና ማቀድህ ብቻ የትም አያደርስህም። ትልቅ ቦታ የሚያደርስህ ነገር ቢኖር ድርጊትህና ተግባርህ ብቻ እንደሆነ እወቅ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።